ሰላም ውድ ተመልካቾቻችን፣ ወደ ቻናላችን እንኳን በደህና መጡ። ዛሬ በኢትዮጵያ ውስጥ በትንሽ ወይም በመካከለኛ ካፒታል ሊጀመሩ የሚችሉ 10 ምርጥና አዋጭ ቢዝነሶችን እናያለን። እርሶም ስራ ለመጀመር እያሰቡ ከሆነ ይህ ቪዲዮ በጣም ይጠቅማችኋል። ቪዲዮውን እስከ መጨረሻው ይከታተሉት። ላይክ እና ሰብስክራይብ በማድረግ አይርሱ። እስከ 10ኛ እንጀምራለን። በ10ኛ ደረጃ ላይ ዩቲዩብ ኮንቴንት ክሬሽን ነው። ዩቲዩብ በአሁኑ ጊዜ በዓለም ላይ ትልቁ የቪዲዮ መድረክ ነው። የትምህርት፣ የቴክኖሎጂ፣ የንግድ ወይም የመዝናኛ ይዘት በመፍጠር ከማስታወቂያ ገቢ፣ ከስፖንሰርሺፕ እና ከሌሎች ምንጮች ገቢ ማግኘት ይቻላል ማለት ነው። እንግዲህ 9ኛ የዶሮ እርባታ። የእንቁላል እና የዶሮ ስጋ ፍላጎት በየዓመቱ እየጨመረ ነው። በትንሽ ቁጥር ዶሮዎች በመጀመር ቀስ በቀስ ወደ ትልቅ የዶሮ እርባታ ፕሮጀክት ማደግ ይችላል። በ8ኛ ደረጃ የኢንኩቤተር ቢዝነስ ነው። እንግዲህ ብዙዎቹን እየለወጠ ያለ ይሄ የኢንኩቤተር ቢዝነስ ነው። ኢንኩቤተር ለማታውቁ ካላችሁ ኢንኩቤተር ማለት እንቁላልን ወደ ጫጩት የሚቀየር ማሽን ነው። የዶሮ እርባታ ሲያድግ የጫጩት ፍላጎትም ይጨምራል። በዘመናዊ ኢንኩቤተር እንቁላል በማስፈልፈል ጫጩት ለገበሬዎች መሸጥ ትርፋማ ስራ ነው። በ7ኛ ደረጃ የማር ምርት ነው። ኢትዮጵያ በአፍሪካ በማር ምርት ከፍተኛ ቦታ ካላቸው ሀገሮች አንዷ ናት። የማር ምርትና ግብይት በአነስተኛ ካፒታል ሊጀመር የሚችል አዋጭ ቢዝነስ ነው። በ6ኛ ደረጃ የቡና ንግድ ነው። የኢትዮጵያ ቡና በዓለም የታወቀ ነው። ቡና በመሰብሰብ በማቀነባበር በመሸጥ ጥሩ ትርፍ ማግኘት ይቻላል። በ5ኛ ደረጃ ኢኮሜርስ ወይም ደግሞ ኦንላይን ስቶር በፌስቡክ፣ በቴሌግራም ወይም በድረገጽ ምርቶችን በመሸጥ ያለ ትልቅ የሱቅ ክራይ ገቢ ማግኘት ይቻላል ማለት ነው። በ4ኛ ደረጃ ዲጂታል ማርኬቲንግ። ብዙ ኩባንያዎች በማህበራዊ ሚዲያ ላይ ደንበኞችን ለማግኘት ይፈልጋሉ። የፌስቡክ እና የቲክቶክ ማስታወቂያዎችን በማስተዳደር ገቢ ማግኘት ይቻላል። በ3ኛ የግብርና ግብዓት ንግድ ዘር፣ ማዳበሪያ፣ የዶሮ መኖ እና ሌሎች የግብርና ግብዓቶችን በማቅረብ ከፍተኛ የገቢ እድል ማግኘት ይቻላል ማለት ነው። 2ኛው የግንባታ ቁሳቁስ ንግድ ነው። በኢትዮጵያ የግንባታ ዘርፍ እያደገ ስለሆነ ሲሚንቶ፣ ብረት፣ ቀለም እና ሌሎች ቁሳቁሶችን በመሸጥ ትርፋማ መሆን ይቻላል። በ1ኛ ደረጃ ሪል ስቴት እና የቤት ደላልነት በቤት ክራይ፣ በቤት ሽያጭ እና በመሬት ግብይት መካከለኛ በመሆን ከፍተኛ ኮሚሽን ማግኘት ይቻላል ማለት ነው። እነዚህ በ2026 በኢትዮጵያ ውስጥ 10 ምርጥና አዋጭ ቢዝነሶች ናቸው። ከነዚህ ውስጥ የትኛውን ቢዝነስ መጀመር ትፈልጋላችሁ? በኮሜንት ላይ ጻፉልን። ቪዲዮውን ከወደዱት ላይክ ያድርጉ። ለተጨማሪ ቢዝነስ እና የገንዘብ ምክሮች ቻናላችንን ሰብስክራይብ ያድርጉ። እስከምንገናኝ ሰላም።